ሁለታችንም ይሄ የወንድና የሴት ገጸ ባህሪ ራሳችን ላይ አድርገን ለመስራት ወሰንንና ዳች ካርሲያችንን አተፋርገን እኔ አልችልም በቃኝ። ምን ባክሽ ስራ ሰላም ነው? እንዴት ነህ? ጎረመሚያለሽ? ወንድ አላውቅ ወንድ አታውቂም? አሁን ተዋወቅሻ ታዲያ? የወንዶች ነው እኮ ተዋወቅሻ ታዲያ? አትጠጋ ተረጋጊ። አትጠጋኝ። እንተዋወቃ ያቢ እንዳደድ አትጠጋኝ። ተረጋጊ። ምን ሆንሽ? የሚገርም ዳዴ ነው ደግሞ ያለሽ። ነይ ተምን አባውነ ነው ያማን እንዴ? ማንሽ ነው እንዴ? ምን አይነት ሰው ነው? ምን አባፈልገ ነው እንዴ? ናቷ አንተ ማን ሰላም እንዴት ናችሁ የዩቲዩብ ቤተሰቦቻችን? ዛሬም እንደገና ምን ይባላል በአዲስ ቪዲዮ ተመልሰናል ውዶቼ። እንደጠፋን እናውቃለን። ኦልሞስት 8 ቀን 9 ቀን ሆኖናል መሰለኝ ቪዲዮ ከለቀቅን ቆይተናል። በሳምንት 2 ቪዲዮ እንለቃለን ብለን ሁለታችንም ሰንፈን ያለቀቅ ነው። አንቺ ግን በጣም ሰነፍ ሆነሻል ከኔ በላይ። ባለፈው እኔ ስለሰራሁት ነው ነው 2 ቪዲዮዎችን ለቀን ነበረ ከ2 ዓመት በኋላ። ሁለቱ ቪዲዮዎች ላይ አሪፍ ነገሮችን አይተናል። ግን ፋሚሊዎቼ በጣም አንድ ነገር ቀረ ብሎኛል። ያቢ እንዴት ማለት ጥሩ የተማረ ሰው ነው እንዴት የሚለው ምን መሰላችሁ ቤተሰቦቼ? የእኛን ቪዲዮ የምትመለከቱ 90% ሰዎቻችን ሰብስክራይብ ሳታደርጉ ነው እና የምታዩት። አሁን ሁላችሁም ይሄን አይኖ በጣም ከባድ ነው፣ ያደክማል፣ ብዙ መስዋዕትነት ያስከፍላል። ያችን ቀዩን ነገር ሰብስክራይብ የምትሏን መጫን ግን ጨከን ብላችሁ ቆፍጠን ብላችሁ የሰብስክራይብ ምልክቷን ተጭናችሁ 20,000 መግባት ፕላን ሄደ። ከዛ በላይ ነው እንጂ እኮ አሁን በዚህ ቪዲዮ ግን 20,000 መግባት ብንችል ደስ ይለኛል። ዛሬ አዲስ ቪዲዮ እያልሽ ነበረ። ምንድነው ሐሳቡ? እስኪ ለተመልካቾቻችን ቪዲዮአችን ምን ይመስላል? ምን አሰብን? ሁለታችንም ይሄ የወንድና የሴት ገጸ ባህሪ ራሳችን ላይ አድርገን ለመስራት ወሰንንና ግን በእጣ እናድርገው ተባባልን። ለምሳሌ እኔ እጣው ከደረሰኝ እኔ ወንድ እንደወንድ ጺም አድርጌ ጸጉሬን ተስተካክዬ ምናምን አይ ወንድ ነው መስሎኝ ኖርማል እሱ እናያለን ቪዲዮ ሲደርስ። እሱ ከሆነ ደግሞ ጸጉር አድርገን ሜካፕ ሰርተ ነው እንዲሁም ሴት ነው የሚመስለው ማለት ነው። ቤተሰቦች አሪፍ ይሆናል ብለን ለየት ያለ ቪዲዮ ነው፣ አሪፍ ይሆናል ብለን እናስባለን። እሷ ወደ ወንድ ትቀየራለች ወይስ እኔ ወደ ሴት እቀየራለሁ የሚለውን ለማድረግ በምን እንለየው ታዲያ? ማን ይሆን የሚለውን እጣ እናድርገው። ስማችን ተጽፎ ኦኬ። ስለዚህ ፋሚሊዎቼ እንችላለን እኮ ይኸውልሽ፣ አንቺ ስም ከጻፍሽ እኔ አውጣለሁ፣ እኔ ከጻፍኩት አንቺ ታውጫለሽ ማለት ነው። ስለዚህ ስሙ የወጣበት ሰው የያቢ ስም ከወጣ ያቢን ዛሬ ጺም አድርገንላት እንደ ወንድ አልብሰናት እንደ ወንድ አክት ስታረግ ትውላለች። እኔ ደግሞ ከደረሰኝ እንግዲህ በሚያሳዝን ሁኔታ እንደ ሴት ለመሆን ተዘጋጅተናል። ቤተሰቦች ይህንን ቪዲዮ ከሳቅ ከጨዋታ ከመዝናናት ውጪ በምንም ነገር እንዳተረጉሙልን እናሳርን። በጣም ወራዷ በጣም ደከመኝ ራሱ ሲያወራ እንወራደ በጣም ኦኬ። እሺ ስለዚህ እንትን እናርጋ። ፔፐር ካለ እንጻፍ። ፔፐር አዘጋጅተሽ እንደለኝ። ስለዚህ አንቺ ከጻፍሽ ጻፍ፣ አንተ እጣው ነው እጣ፣ አንተ ስሙን ታነሳለህ። እሺ ስለዚህ ተመሳሳይ ነገር መሆን አለበት። ተመሳሳይ ወረቀት ላይ ቁረጭ። ለምን በአንድ ፔፐር ይበቃል? በዚህ በትልቅ ፔፐር ነው የሚያምር። ለምን እንደዚህ? ቆይ ተመሳሳይ ነው እንደዚህ ከሆነ ቤተሰቦች እንግዲህ የእሷ ቢደርሳት ይሻለናል። በጣም ከባድ ነው። ይሄንን በዚህ ታደርጊና ከዛ ወደዛ ሄደሽ ደበላልቀሽ ታምጥ። ለምን ጽፈሽማ አሳያችሁ ሁለታችንም ስም እንዳለ ተለቅ አድርጊው። በአማርኛ ጽፊም እንዴ ፓገል? እሺ እንግሊዘኛ ነው የሚቀናኝ። ያው ሁለቱንም ጽፍ ያለው ያ ስለዚህ ወደዛ ሂጂና ጠቅለል አድርገሽ ይዘሽልኝ ከዛ ይወጣል። እንግዲህ ፋሚሊዎቻችን አታጭበረብረንም ብለን እናስባለን። የእሷን ስም የኔም ስም አለ። ባይደርሰን ፈጣሪ ወይ ባይደርሰኝ ደስ ይለኛል። የእሷ ከሆነ ግን የሚገርም ነገር እያሰብኩ ነውና ፋሚሊዎች ማምታታት አይቻልም። በእኩል አድርገሽ ጠቅሊው።
እኔ ነኝ ስሙን የምወጣው። የእሷን ስም ለመውጣት እጠራለሁ። ፋሚሊዎቼ እንግዲህ እንደምትዝናኑ አንጠራጠርም። ይህንን ቪዲዮ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አብሮነታችሁ አይለየን ውዶቼ። በጣም ነው የምወዳችሁ። ሁሌም እንደምንለው ሃይማኖት የግል ነው፣ ሀገር የጋራ ነው። ይሄ ቻናል ደግሞ የሁላችሁ ነው። ከእናንተ የሚጠበቀው ሰብስክራይብ ማድረግ ብቻ ነው ብለናል። እሷም ጽፋ እንግዲህ የመጣች ነው። በስመ አብ ወወልድ ወመንፈስ ቅዱስ። እስቲ አሁን ማን እንደሚደርስ እናያለን። አንተ ለመስራት ይቀላልኝ ከመስራት ማርያም። ኢትስ ኦኬ ፋሚሊ። በስማም ጋሬት። እሺ ቤተሰቦቼ ማይኩን ያጇ። እሺ በስመ አብ ወወልድ ወመንፈስ ቅዱስ አላካቢ ማን እንዴት ነው ነገር? እንደዚህ ነው ይገለበጣል። እንደዚህ ነው። ማን ነው የሚለው? እስቲ አዙራ። አረዳሽ አልኩህ። ከአንተ መስራት ይቀላል እኔን ከመስራት። በጣም ነው የሚያስጠላ። ስለዚህ አሁን ይቅርብኝ ብዬ ዲዳ እንጩት ባልሰራም እኮ አሁን እኮ እንደዚሁም እኮ ሴት ነው የምትመስለው። በቃ እንደዚሁ ንድኝ። ይቅርብኝ። እኔ አልጮትም፣ የእውነት አልጮትም። አሁን ምን እናደርገዋለን? ለምን አልፈልግም፣ አልጮትም። እኔ ይቅርብኝ። አንተ ዝም በል። ኦልሬዲ እኮ በቃ ተባብለናል፣ አለቀ። ጌም ነው፣ እያፋፈረ ነው፣ እያያችሁት ነው አይደል? ስለዚህ እሱን አሁን ፀጉር አድርገንለት ሜካፕ እንቀባዋለን። ከዛ በኋላ የሚሆነውን አብረን እንከታተላለን። እድል የለኝም። ድሮም 86 ጊዜ ነበር ዲቬ ሞሎት፣ አንዴም አልተሳካልኝም። ይሄን በዚህ በብጣቂ ወረቀት ጽሁቴ ልቀይር እንደ ሻራዳ ልጆች ኢትስ ኦኬ። ለእናንተ ማን ሆኖ ነገር የለም። እኔ አሸንፋለሁ ብዬ አስቤ ጺሞች ምናምን የወንድ ሱሪ ሰፋፊ ሱሪዎች ምናምን አውጥቼ ያዘጋጅቼ ነበረ። እሷም ደግሞ ድንገት ከተሸነፈ ብላ ያዘጋጀችው ነገር ነበረ። ስለዚህ ፋሚሊዎቼ ከዚህ በኋላ ለተወሰኑ ሰከንዶች ወደ ሴትነት ስለምቀየር ብርቅ እያላችሁ ልጠሩኝ ትችላላችሁ። ይመቻችሁ ቤተሰቦች። እንግዲህ ይኸው የተዘጋጀው ዕቃ እየመጣ ነው። ምን ተዘጋጅቶልናል አብረን እናየዋለን። ያራዳ ልጆች ምን ተዘጋጀልን? ጭራሽ ፀጉርም አለ። ይችን የመሰለች በኢየሱስ ይሄን አላደረገ ግን ይበቃዋል። ኧረ በኢየሱስ ምንድነው ግን ይሄን ነገር አዩ በእናትሽ ፋሚሊ ምንድነው? ይሄንን ፀጉር እናደርግለታለን። ወይኔ ሴቶች እንዲህ ነው የምትደብሩት። ሹሩባ የተሰራች ተከሳለ መስለኝ ያራዳ ልጅ ኢትስ ኦኬ ለብሳለሁ። ተዘጋጅታ ቀምራን የመጣች ካሜራማናችን ይታያል መሰለኝ። ይሄ ነገር ይታያል። ኦኬ እሺ ያመሰለሽ ሹፎን አንተ ግን ሲሄድብሃል እንለብሰዋለን። ይሄንን ቀሚስና ይሄንን ፀጉር አድርገንለት ትንሽ ፊቱን ደግሞ ሜካፕ ፏፏ አድርገንለት ምን እንደሚመስል እናየዋለን። ፋሚሊ አብራችሁን ሁኑ። አሁንም በድጋሚ ላይክ ማድረጋችሁ እንዳረሱ። በቃ ይሄው ከዚህ በኋላ ተጀምሯል። ፋሚሊ ተጀምሯል። የመጀመሪያው ግዴታ ማሰራ አለብኝ። ሻሹን ሰርነ ፀጉሩን ታደርገዋለህ። በኢየሱስ ከዛኔ ፊትን እንሰራለን። ኢትስ ኦኬ እንደዚህ ነው የሚታሰረው። ኖ አስሪ መስቶት እሺ፣ እያየሁ አስሪ ለምታ እንደዚህ ሰራ። አንተ ፀጉሩን እንዳታስቆብጠው በደንብ እንዲልምጥጥ አድርገህ ሰራ። ልምጥጥ ፋሚሊ እንደዚህ ራሱ ይቸከሳልስ ነው። እንደዚህ ሊያዘልሽ ይሰራ። በኢየሱስ አይዞሽ ገለቴ ቡርቃ ቶ የኋላውን እንትን ብትለውም ይሸፍነዋል ፀጉሩ። ችግር ካልታሰረ በምን ያስታውቃል እኮ በቃ ወርታችን እንዳጎትተው። እሺ እንዴት ነው? ፏ ነው እንካያሳ በኢየሱስ አብቹ ነገ ሄዳል። በኢየሱስ ቀይስ እችኛዋ ነጭ አታያለች። እስቲ ዙር እስቲ ወደዛ ዙር። እስቲ ወደዛ ዙር። አይ በቃ አሪፍ ናት እኮ። ቀሚስ ይቅርብኝ በእግዚአብሔር። ያማል እንዴ? ብሎ ነገር የለም። ተሸንፋል። ትጮታል። እዚህ ጋር ያለውን ከለላ ይሄኛው ይሄን ሻሽ ጮቶች አንተ ሴት አንዴ የምትመስለው ማርያም። እና እኮ ሜካፕ ምናምን ይቅርብኛል። ያማ እንዴ? እንዴት የማይሆነው ፎ አልኩኝ።
እና ቀሚሱ ይቅርብኝ ነው እዛ ጋር ልለብስሽ ወደዛ ዲድና እሺ ለብሰውናልና ሊሰራህል ፋሚሊዎቼ ጸጉሩን በመተዩት መልኩ ለብሰናል ቀሚሷን ለብሰን ስንመጣ ፓገል ሳይሆን በቀሉን ተታወቋታላችሁ ስባስላ ኢየሱስ ፈጣሪ ይርዳኝ ጨረስክ በኢየሱስ ፋሚሊ አክቲቪቲ ባት ዳች ካልሲያችንን አተፋረገ እኔ አልችልም በቃኝ በጣም ነው በኢየሱስ እያያችሁት ነው እስቲ ዙሪ ማለት እንዴት ነሽ አምሮበታል አይደል ፋሚሊ ትንከት ብለሽ ብንጸጉሬን እንዴት ነኝ ግን አንተ እስቲ ዙር ጡቴን ምን ከተህበት ነው ካልሲ ከተትኩበት እኮ እስቲ ስብዓት ላብ ካልሲ ወጣፍ ቸከስ መስራለሁ ፋሚሊዎች እግዚአብሔርን እኔ ተቀጥቻለሁ ኢትስ ኦኬ ተሸነፍኩ ተገኘን እያያችሁ ነው አራዳ ልጆች ምን ይዛ መጣ እንደዚህ ማውራት እያያችሁ ሊሉ አይደለ ምን ይዛ መጣ እንደዚህ ደና ድምጽ ይጉርነ ነው ስማ እግዚአብሔርን ቃላት አጣው እስቲ ዙሪ እስቲ ዋልፊ አሁን ደግሞ በቃ ፊትሽን ስቀባሽ ፊትህን ልል ነበር እየተሳሳትኩኝ ፊትሽን ስቀባሽ በቃ እሺ ስም ይጣልኛ እስቲ ነይ ሜሮን እንትን ነው ሻሽሽ ነጥ ፏደች ፋሚሊዎቼ አምሮበታል አረ ምን ያምርብኝ እሺ ቶሎ ቀባብኝና ቶሎ ልገላገል እኔ ቅፍፍ እያለኝ ነው እግዚአብሔር ቶሎ ቀብኝሽ እሺ ማይኩዳስ ፋሚሊዎቼ እንግዲህ እንደምታዩ ዛሬ የቸኮለ እንዳይጨምርብኝ እንጂ ተወለደ እስቲ ቶሎ በእግዚአብሔር ቶሎ በይና አፍጠኙና ጨዶ እኮ መጣ ዳኒ መጣ ብሎኛል እስቲ ማርያም ቶሎ እሱ ሳይኝ ያማል እንዴ እንደውም ፕራንኩ ለሱ ነው የሚሆነው ወደዛ በእናትህ ኧረ አልሰማህም መጥቶ የፈለኩትን መጣት ማርያም እግዚአብሔር እንደዚህ በዚህ ከቀጣ ነገር እኔ በእኔ ብሳል ችግር የለም ማርያምን በጣም ጥሩ አታውልቀም መጥቶ ሂጆ ወደዛ አንሸምሻል እንደ እሱ ከመጣ ውልቃለሁ ስለማውልቅ ነው እንደዚህ አይነት ነገር እንተናት ናሺ ና ለይዙሪ መፍትሄ መጣን እናፈጥ ነው ሴት ልጅ አታነፈ ቆይ ታበላሽብኛለህ በኢየሱስ ምን ነው ጽኔ ይጠፋል ማርያም አብሮህ የኖረ የእምነት ለምድ ለብሶ ስቆይ ያሳሳቀ ነፍስን አስለቅሶ አንቺ ግን በኢየሱስ ተጫወተች እስቲ ወደ ካሜራ ጠጋብል እስቲ ወደዛ ጠጋብል አንዴ በእናትህ ፋሚሊዎች አሪፍ ነው የአራዳ ልጆች ይኸው ቅጣቴን ተሸንፌያለሁ መሸነፌን አምኜ ከዚህ በላይ መቆየት አልችልም ያቢ መውረቅ አለብኝ ጅላስ ይገኛል እግዚአብሔርን አይቻልም ታገላን የተባባለውን ታረጋለህ እኔ የፈለኩትን እቀጣልሃለሁ ብያለሁ እሺ አንዴ ቢያንስ አሳዩኝ እንዴ ምን እንደመሰልኩኝ እንዴ እኔ ያወኩት እኮ አይደለም ወይኔ ዛሬ በቃ ልጨምርልህ እንዴ ሽፋሽፍት ላድርግልህ አረ ወደዚህ በቃኝ ወሽፋሽፍት ትንሽ ቤተሽ ሞዴስ አድርግት ያለሽ አንቺ በዚህ ከቀጠልሽ ደግሞ ነው ዩራባዲ እንደዚህ ይሄንን ጭንቀተን አይቶ አለኝ አንዱ ዩራባ ይጨምርልኝ እስቲ ዙር አምሮብሃል በቃ አምሮበታል ፋሚሊ ቆንጆ አድርጌዋለሁ ፐርፌክት ከኔና ከሱ ማን ነው ሴት የሚመስለው እንደዚህ ልሳቀ እኮ ስለዚህ ፋሚሊዎቼ የዛሬው ቪዲዮአችን ይሄንን ይመስላል በቃ ልብስ የለውልቅ አይቻልም እግዚአብሔርን አይቻልም ታገል አተፋፍር የተባባለ ምንድነው አሁን ይመጣል እንደውም እሱ ነው ፕራንክ የምናደርገው የፈለኩትን ማድረግ መብቴ ነው ኔክስት ላይ እሱ ያለኝን እቀጣለሁ እንዴ ጅላሴ እንዴት ነው እኔ እንዴ የማይመስል ፋሚሊ ንገሯት እንጂ እግዚአብሔር እኔ ከዚህ በኋላ ግን ፕራንክ አልጮትም አልጮትም እኔ እንደዚህ እንትን እያልኩ ነው እንደ ሲጀመር ባለፈው ተኩ በደንብ በስነ ስርዓት ነው የተቀጣውልክ ላሉ የት እንትን ያልኩልክ ስለዚህ መብቴ ነው ፋሚሊዎች እያለች ያለችው የኔ ጅላስ እየመጣ ነው ልንገናኝ ነው ቀጠሮ ያዝነው ሶ እኔ እሱ ሳይመጣ ልብሴን ለውልቅ ነው እያልኩ ያለሁት እሷ እያለች ያለችው ይሄ የማይመስል ነገር ነው በጣም ነው የሚደብረው አይደል ይፈልኩትን መጣ ሶ እንደዚሁ ሴት እንደመሰል ግን ያቀኛል እንዴት አያቀኝም አንተ ሌላ ሰው እኮ ነው የምትመስለው የእውነት ስብዓት ለአብኒ ራሱ እየፈራሁት ነው እሱ ጋር 5 ደቂቃ መቀመጥ ግን ኢትስ ኦኬ እንመስራ ግን እየመጣ እሺ ድምጼን እንዴት ነው ደውልለት ወይ ማለት እየመጣው ነው ብሎኛል እኮ አንተም ይኸውልህ ምን እንደምናደርግ ታውቃለህ ሀገል የለም እለዋለሁኝ እና
ቪዲዮ ለመስራት ወይ የሆነ ነገር ለማድረግ ቁጭ ብለን እሱን እየጠበቅነው ነው። አንቺ ደግሞ ጓደኛዬ ነሽ የኔ። ከዛ እሱ ሲመጣ አስተዋውቀዋለሁ ከጓደኛዬ ጋር ተዋውቀው ብዬ ማለት ነው። ገባ? ፋሚሊዎች የሚሳካ ይመስላችኋል? እንሞክረው። አሪፍ። እናንተ ብቻ ሰብስክራይብ አድርጉ። የአራዳ ልጆች እሺ። እሱ እስከሚመጣ ካሜራ ሃይድ እናድርግ። ያስጠላል በጣም ግን እሺ እንሞክረው። እኔ የሚያውቅ ይመስለኛል። አሪፍ። ነው ተለይቻለሁ። አንተ ድምጽህን ሌላ ሰው ነው ይበናት አትንኪኝ። እኔ ይሳካልኛል በአሁኑ። ስለዚህ እንደዛ እናደርጋለን። አሁን እያመጣ ነው ብለን እንጠብቀዋለን። ግን ትንሽ ቀጠን አድርጎ ድምጽ ባይራክስ ወደ ዘይጂ ምንም እንትን እያልሽ በቃ የአራዳ ልጆች እንግዲህ ፕራንኩ በዚሁ ይቀጥል። ለቀልድ የተጀመረ ነገር ወደ ፕራንክ ተቀይሯል። ሶን ሞክረዋለና ካሜራችንን ሃይድ እናድርግ፣ እንዘጋጅና እስኪ እንሞክረው። ፋሚሊዎቼ ጓደኛዬ ሴት ሆኜ ሲያገኘኝ ያቀኛል ወይስ አያቀኝም? አብራችሁን ቆይ። እንግዲህ ቤተሰቦች ፋሚሊዎች እንግዲህ ጅላሳችንም ተደውሎለት ነበር። እየመጣው ነው ብሎናል። ምን እየመጣው ነው? ኦሬዲ ደርሷል። ኦሬዲ በር ላይ ደርሷል። እና እኔ ያላቅልህም ጫንቆኛል። በጣም ፈኒ የሚሆን ይመስለኛል። አብሮ አደጌ ነው፣ ጅላሴ ነው፣ በደንብ ያቀኛል። አሁን እንግዲህ እሱ ሲገባ እሷ ምንድነው ሀሳቧ? እኔ ለጉዳይ እንደወጣውና ይመለሳል ጠብቁኝ ብሏቸዋል ትላለች። እኔ ደግሞ ሜሪ ይባላለሁ የያቢ ጓደኛ ነኝ፣ ጓደኛዬ ነች ብላ ታስተዋውቀዋለች። እውነትስ ጅላሴ እንደ ሴት አይቶኝ ይሸወዳል ወይንስ ጅላሱን አብሮ አደጉን ይለያል የሚለው ነገር አንገብጋቢ ነገር ነው። ጭራሽ አይለይህም። አላስተውቅም። በር እየተንኳኳ ነው መሰለኝ። እዛ ጋር ጥላ ይታየኛል። ቆይ መጥቷል መሰለኝ ፋሚሊዎቼ። እና በቃ ምን እንደምናደርግ አሁን እነሱን አጀናጅናቸውና እኔ ትንሽ ዞር እላለሁ ከእነሱ ፊት። ከዛ እንዴት እንደሚሆኑ አብረን እናያለን ማለት ነው። ማነው? ናግባ እንዴት ነሽ? እንዴ ሰላም ነው? ከዛ እንዴት ነሽ? እንዴት ነሽ? ሰላም ነው? ምን ሆነህ ነው የጠፋኸው? ምን እባክሽ ስራ ሰላም ነው? እንዴት ነህ? ምን ሆነህ ነው የጠፋኸው? ስራ በዛ። ኧረ አንተ ዝም በል። ስልክ እንኳን አትደውልም እንዴ? እደውላለሁ እኮ። እንዴት ናችሁ እኮ እላለሁ። መምጣት ነው የማልችለው እንጂ እኔ የማትደውለው ምን? ኧረ እሱማ ትደውልለታለህ። ቪዲዮ ልክልሽ የለ እንዴ? ኧረ ዝም በል። ቪዲዮ ልክልሽ እንዴ? የሌለ እያየኋቸው ነበር። አንፍር ነገር ኬዝ ነው የምታመጣቸው። አሉ እና እዛ ገብተሽ ቪዲዮ ግሩፕ ውስጥ ገብተሽ እኮ ማግኘት ትችላለሽ። ታውቀት ጓደኛዬ ናት። ኦኬ ዳኒ ይባላለሁ። ሜሪ እሺ። ጓደኛሽ ነሽ? ጓደኛዬ ናት። ኦኬ ቆንጅዬ ጓደኛ አለችሽ? አዎ ቆንጆ ናት። በጣም ቆንጆ ምን ታረጋለሽ? ቆንጅዬ ጓደኛ አለች። እንዴት ነህ? ቪዲዮ እኮ እንስራ ምናምን ብለኝ ከዛ ጓደኛሽን ምናምን አንድ ጓደኛሽን ይዘሻት ነኝ ምናምን ሲለኝ ሜሪ ይዣት መጣሁ። እና አሁን እሱ የት ሆኖ ነው ታዲያ? መጣሁ ብሏል። የሆነ ዕቃ ምናምን ሊገዛዛ መሰለኝ ወጣሁ። እኔ እኮ ቤት ነኝ ና ብሎ እኮ በቃ ይመጣል። ደውል አልደወለልህ? አይ እኔ ደወልኩለት። አሁን ደውለልታል እኮ እመጣለሁ ብሎ እንዴት ነህ ግን? በእናትህ አንቺ ጋር እንዴት ነው ሁሉም ነገር? ሰላም አሪፍ ነው። ምንም አይልም። እየተሰራ ነው? እየተወረፈ ነው። ምንም አይልም። አሪፍ ነው። እኛን እስቲ ፍራ ፈልጉልና ታዲያ። ስራ ሜሪ በጣም ብዙ ስራ ታውቃለች። አረ ስራ ፈልጊለት። ስራ ታውቃለች ብዙ? አዎ። እሺ ሙያ አላት እያልሽ ነው? ሙያ ይመስል አይደል እንዴ? እኔ ሙያ አላት ሚስት ነው የምፈልገው። እንደውም አሁን እናሳ ሙያ አላት ሙያ አላት መልክ አላት። ምን ይወጣላት? ቆንጆዬ ነች። ቆንጆ እንዴ ገና እንደገባሁ እኮ ልቤን ይሰረቀችው። ጓደኛዬ ላይ አንሳ። አንቺ ደግሞ ጓደኞችሽን ምን አንድም እንኳን እኮ ያስተዋወቅሽኝ የለም። ይኸው ተዋወቃት ሜሪ። አሁን ማስተዋወቅሽ ቤስት ፍሬንድ ናት በጣም። አረ ኦኬ። ከልጅነት ነው የምትተዋወቁት? አዎ ከልጅነታችን። ታውቃትማ? ናቲ ነው የሚያውቃት። ናቲ ያውቃታል። ኦኬ። ልደውልለት መሰለኝ። አዎ ደውልለት። ቆይ እስኪ ልደውልለት። ተጫወቱ። አንተ አውራት እንዳይደብራት። ልደውልለት ነው። ደውልለት ቶሎ ብለህ ና ብለው በእናትሽ። ሜሪ ተጫዎች እንጂ አልተመቾሽም እንዴ? ኧረ ደስ ትላለህ። ተመችቼሻለሁ? ተጫዎች። እሺ እጫወታለሁ። ከናቲ ጋር ነው የምትተዋወቁት? አይ የያቢ ጓደኛ ነኝ። የያቢ ጓደኛ ነሽ? ያው ጓደኛዬ ነች ብላኛለች። ኦኬ። እዚሁ ነው? የአዲስ አበባ ልጅ ነሽ? አዎ ከክፍለ ሀገር ነው የመጣሁት። ሙያ ትሻለሽ? ሙያ ያለሽ ማለት ነው? ያው ዶሮ መበለት ትቻለሽ? ብልት ነው የማደርገው።
አይ አሪፍ ነው። እኔንም ትበልጭኛለሽ አታ ተው እንደዚህ እንዴ ሙቀቱ እኮ የሌለ በስማ የሌለ ከረጅም ቦታ ነው የመጣሁት። ሩቅ ቦታ ነው የሚሞቀው። በጣም ይሞቃል። አዎ የሌለ ሙቀቱ በስማ እና ታዲያ ምን አይነት ወንድ ነው የሚመችሽ? እንደዚህ ምን አይነት ወንድ ነው የሚመችሽ? ጓደኛ አለሽ? አይ የለሽም ጓደኛ? የለኝም። ከኔ ጋር ጓደኛ እንሆናለን። ምን ችግር አለ? አልፈጠንክም? ምን መፍጠን አለ? ለጓደኝነት እኮ ምንም ነገር ያስፈልጉም እኮ። አሁንስ ጓደኛ አይደል? አንዴ ተዋት አትንካኝ። ተው ትሽኮረመሚያለሽ። ወንድ አላውቅም። ወንድ አታውቂም? አሁን ተዋወቅሻ ታዲያ? የወንዶች ነው እኮ ተዋወቅሻ። አትጠጋ ተረጋጊ። አትጠጋኝ። እንተዋወቃ ያቢ እንዳደዳ አትጠጋኝ። ምን ያቢ ልጠራት? እኔ አልነገሩሽም? እና ያቢ አልነገሩኛ። እኔ የኮዬ ሰፈር ሰው ነኝ እና ኮዬ ላይ ሰፊ እርሻ ያለኝ ሰው ነኝ። የስንዴ ማሳ ያለኝ ሰው ነኝ እና ስንዴውን እራሱ አልበላም፣ ለከብቶቼ ናቸው የምሰጣቸው። እና አንቺ ከኔ ጋር ከሆንሽ ሰውነትሽ ውሃ አይነካውም። ሰውነትሽም በወተት ጸጉርሽን በማር ነው የምትታጠበው። ይሄን የመሰለ ሰውነትሽን ከኔ ጋር ተረጋጊ እንጂ። በትርፍ ሰዓትሽ ምን መስራት ነው የምትወጂው? እኔ መተኛት ደስ ይለኛል። በትርፍ ሰዓት ከኔ ጋር አብረን እንተኛለን። ታዲያ ተረጋጊ። ምን እሺ? እኔ ወንድ ልጅ ጋር መተኛት ደስ አይለኝም። ወንድ ልጅ አላውቅም ብለሽኛል። ነገሩ ጥሩ ነው። ያቢ ምን አይነት ሰው ነው ያመጣችብኝ? ውበትሽ ግን ልቤን ሰርቆታል። አመሰግናለሁ። ከዚህ በኋላ ግን እኔ አንተ ተው ሜሪ ብዬ ራሱ አልጠራሽም። ማለት ያኔ ነው የምልሽ። ያኔ ብዬ ነው የምጠራሽ። አፍ መንታ ናቸው። ኧረ እባክሽ። እና ታዲያ ዛሬ ለምን እራት አንበላም ታዲያ? እራት እንብላ እንጂ ዛሬ ያራበኝም እኮ። እኔ ርቦኛል። አብረን አንበላም እንዴ ታዲያ? የሚያባላኝ ሰው ፈልጋለሁ። ረቢኒ ምን ውስጥ ነው የገባው? እራት በልተን ቁርስ እንደግማለን። ኧረ አንቺ ደግሞ ምንድን ነው ይሄን ሰውነት ይዘሽ? ተይ እንጂ ያቢ ልበል። ለምን ትጫዋለሽ? እኔ አቢ እኮ ስለኔ ቢነግሩሽ እኮ ከአንዳንድ ነበር ወደ እኔ የምትመጪው እኮ። እሺ ሳነቃኝ ማውራት አትችልም? ምን ነው አንቺ ደግሞ ምን ይሄን የመሰለ ሰውነት ምንድን ነው የምነካካኝ? እኔ እራት እንብላ ዛሬ። ምን አይነት ልጅ ነው ያመጣው? ይሄን ውበት ይዘሽማ ለማንምማ ይሄን አልሳልፍ ያልሰጠም። ምን አለሽ ነው? ምንድን ነው የምነካካኝ? ነይ እንጂ አንቺ ያቢ ምን አይነት ውበት ነው ያለሽ? በስማ ያቢ ጠላሁን ይሙት የሚገርም ውበት ነው ያለሽ። እንዴ ምንድን ነው የምትጠጋኝ? ተረጋጊ። አትጩይ፣ ተረጋጊ። ሁሉም ሰው የሚያደርገው ነገር ምንድን ነው? ሁሉም የሚያደርጉት ይሄን ሁሉም ሰው የሚያደርገው ነገር ነው። እኔ አንቺን ለሚስትነት ነው የምፈልግሽ። እንዳንቺ አይነት ሴት ስፈልግ ነው እስከዛሬ ድረስ። የከተማ ሴቶች ደስ አይሉም። እንዳንቺ አይነት ሙያ ያላት ባህሏን የምታከብር ሴት ነው የምፈልገው። እሺ አታስጨንቀኝ። ነይ እንጂ ነይ። ከንፈርሽ ልሳሙ። ይሄንን ያቢ ተረጋጊ። እሷ እዛ ነው ያለችው፣ ትመጣለች አሁን። እሺ ዘጋ ጠጋ ብለን እናውራ። ምን ኖርማል ነገር እኮ ነው። ምን እንደናደርግ ምንም እኮ አናደርግም እኮ። ተረጋጊ። ምን ሆነሽ? የሚገርም ዳዴ ነው ደግሞ ያለሽ። ነይ ተውና ባውና ነው ያማን እንዴ? ማንሽ ነው እንዴ? ምን አይነት ሰው ነው? ምን አባፈልገ ነው እንዴ? ናቷ አንተ ያማን እንዴ? ነው ዘባ ከመልት አለ ደፍሬ ነው አራን እንዳንተ አራን አያየሽ ነው እንደዚህ ጋር ደረስ መሰር ቀሚስ ልገባ እንዳንተ እንዳንተ ያማን እንዴ? በኢየሱስ ጀላስ አንቺ ማለሽበት እዚህ ውስጥ አይደለም። አንተ ምን ሆነ ነው እንዴ? ድለምታይ ነው እንዴ? ቁጭ በል ጭራሽ ወረ ፋራ በኢየሱስ አንተ ቤት እንዴ? አንተ ያማል እንዴ? አንተ የምሬን ነው። ቆይ ልንገርህ። ቁጭ በል አንዴ ልንገርህ። ካሜራ አለ ማለኝ ካሜራ አለ። ቁጭ በል ካሜራ አለ። ልንገርህ ስማኝ። ናይ መቸንገል አንተ አይደለም ፋራ አንተ እንዲህ በቃ እንዲህ ወዲያው እኔ ማለት ነው። እሷ ጓደኛዬ ነች ስትለኝ ማለት ነው። እኔ የእንዶም ወንድ አልመስልም አላስታውቅም። ጭራሽ
አንተ በስመ አብ እኔ ቆይ እንደዚህ መጥቼ ማለት ነው በቤቱ ቀሚስ አድርጎ ሂውማን ሄር አድርጎ ይጠብቀኛል ብዬ ማስብ ይመስላል። ጭራሽ እኮ እንትን አድርገሃል አይደል? ኧረ ፋራ ነች። አትለቅም ያለቀቀም ፋሚሊ ወንዱ ጅላሱን ምን ሆነሽ ነው? አንተ ቀሚሴን ልትገርም ነበር ግን ምን ሆነሽ አንተ አስገድደህ ትደፍራለህ? እንደዚህ ሲሸበድ ቀሚሴን ገደብ ሊያደርግ ሲል እኮ ነው ያልቻልኩም። በቃ ኧረ ተው ውሸቱ ወይኔ አንተ ጀለሰሌ እንደዚህ አይነት ስራ ትሰራለህ? የአይዲያው የያቢ ነበረ። በያቢ የተጀመረው ራሱ ምን ሆነሽ ነው? ፍጥነቱ አንተ ቀሚሴን ገለብ ያደርግ ሲል እኮ ነው አንዴ ና ከዚህ ጋር ነካኝ እዚህ ጋር ነካኝ። አንቺ ጓደኛ ራሱ አንተ ምን ለካልሲ እንደዚህ ትሆናለህ? ይኸው ካልሲ ነው ያራዳልኝ ጡት መስሎ ልጨምቅ ካልሲ ነው ማን እንዴት አወቃ? አንተ ግን ያማ ለቤት ውስጥ ቁጭ ብለህ እንደዚህ አይነት ስራ የምትሰራው ምን ሆነ ነው? ኧረ ናቷ እንደዚህ አይነት የህፃን ልጅ ስራ ምን ሆነ ነው? አንተ ፋራ ነህ። ድሮም ለነገሩ ቺክ ነበረ የምመስለው ኖርማል ዳኒ ከመቼው ነው እንደዚህ በስማ ጭራሽ ቀሚስ ፋሚሊ ቪዲዮዎችንን እስኪ ኢንትሮ አይወጣም እንትና ይለቀቃል። ፋሚሊዎቼ ቪዲዮአችንን እንደወደዳችሁ ተስፋ እናደርጋለን። ይሄም ጓደኛችን እንደምታዩት እንግዲህ ፋሚሊ ብሏል እና ተሳክቶልናል። ጀለስንም ሴት አስመስያለሁ። ኔክስት ታይም ላይ እናንተ የምትፈልጉትን መርጣችሁ እሱ ውጪ መስራት ካለበት ውጪ እናሰራለን። አይ ካላችሁ ደግሞ እኔ እንደ ወንድ ገጸ ባህሪ ይዤ ሰራና እናስደምማቸዋለን። ጀለሳችንን ደግሞ ሌላ ቸከስ እንፈልግለታለን። ኧረ እኔ ራሴ ፕራንክ ሰራሃለሁ እና ፋሚሊ ሁሌም እንደምንለው ኧረ አንዴ በእናትህ መውጫውን ልስራና እንደባደባለን። እኔ ግን ስለሷ ነው ምን ፈልገህ ነው? ቁምጣን ያደረኩት ያራዳ ደግሞ አንተ ምን ቁምጣ ይወለኝ ስፖርተኛ መስዬ ሰሙ ቤተሰቦች አንቺ ነሽ ሰራሽ እሷ ነች ቀበ ሴት መስላለሁ እንዴት መስራዱ ይሄን ነገር አድርጌ እስኪ ማዘርጋ አገባላታል። ችግር የለም ፋሚሊዎቼ ቪዲዮውን እንደምትወዱት አልጠራጠርም። ቪዲዮ ከተመቻችሁ በደንብ ላይ ካርጉልን። በዚህ ቪዲዮ 20 ሺህ መግባት ፕላን አለን። ሁሌም እንደምንለው ለየት ያሉ ቪዲዮዎችን በዚህ ቻናል እንለቃለን። እኔ ፓጊ፣ እሷ ያቢ፣ እሱ ዳኒ ነን ለዛሬ መጣንላችሁ። በቀጣይ እስከምንገናኝ ያራዳ ልጆች ይመቻችሁ። ሁሌም እንደምንለው ሃይማኖት የግል ነው፣ ሀገር የጋራ ነው። ኢትዮጵያን እግዚአብሔር ይባርክ። እንወዳችኋለን። ዋላ ኢትዮጵያ ይመቻችሁ።